ሰላም እንዴት ቆያችሁልን? ውድ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁና ፍቅራችሁ ብዝት ይበላችሁ ያልኩ እንግዲህ ዛሬም እንደተለመደው ሶሻል ሚዲያ ላይ አነጋጋሪ የሆኑ ቪዲዮዎች ነው ይዤላችሁ የመጣሁት። እንግዲህ እንደምታውቀው በቴዲ አልበም ስሜት ያልፈጠረለት ፍጥሩ የለም ለማለት መጋነን አይሆንም። እንግዲህ ብራዚላዊ የእግር ኳስ ተጫዋች ኔይማር በቴዲ አፍሮ አልበም መሬማ የተሰኘ ትራክ ስሜቱ በእንባ እየገለጸ ይገኛል። እንዲሁም በብዙዎች እያስገረመ የምር ነው እንደ ሰው ያበደ የተባለለት የቴዲ አፍሮ አልበም 18ቶች ትራክ ሰውነታቸው ላይ እየተነቀሱት ይገኛሉ። ለምን ይሄ ብቻ አልበሙ ጭራሽ የማይሰበር ሪከርድ እየሰበረ ይገኛልም እየተባለ ነው። እና አዶናይና ጃኒን በቴዲ አፍሮ አልበም ቪዲዮ መስራት ፈርተው ነው እየተባሉ የነበሩ አሁን ስሜታቸው እየፈነዳ ይገኛል። እንዲሁም ብዙዎች ያስገረመ የቆየ የነቀምት ነጽ እየተባለ የነበረ እንግዲህ ትናንትና የቤተሰብ ጨዋታ እየመራ ነበር፣ ብዙዎች ዘንድ ተወዳጅነት እያገኘ ይገኛል። እነዚህ የዛሬ ቪዲዮአችን ዋናዎች ናቸው። እንግዲህ ከናንተ የሚጠበቀው ቪዲዮ ከመጀመራችን በፊት ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ የተሰማችሁ ስሜንቹ ኮሜንት ላይ መጻፍ እንዳትረሱ። ወደ ቪዲዮ። ዓለም በቴዲ ዘፈን በአንድ እግሯ ቆመች። ቴዲ ሊሰበር የማይችል ሪከርድ አስቀመጠ። 185 ሚሊዮን ተመልካች በ72 ሰዓት ብቻ። እስካሁን በ13 የአፍሪካ ቋንቋዎች የተተረጎመ እየተሰማ ይገኛል። እጅግ ያስደንቃል። እናንተ በዚህ ዙሪያ ምን ትላላችሁ? ለትኩስ መረጃ ፎሎ በማድረግ ቤተሰቡ ለዛ የለውም ንግግራችሁ። በማትፈልጉት ቋንቋ መልስ ልስጥ ትላለህ። ማንም አይሰማ እቃክ ማንም አይሰማ። በምትጠላው ቋንቋ ዘፈን አትዘፍን፣ በምትወደው ዘፈን። እናቃለን አንተ እንዲና እና በኛ ላይ እንዳውን ሊሰማልን ገመዳ የድሮ ጢራት ለባቂላ እኛ ጥሩ ላይ ነን። እኛ ማን እንደተመተ እንንገር ምናምን። እውነቴን ነው። ፈሳ አንድ ጥይት ተኩሳል። ኢህአዴግ ሲወርድ ተኩሳል በጨበጭ 2-3 የተማረከ አይደል ማርሻል የምታረገው ሽንታ 2-3-4 የተማረከ የወደቀ ውዳቂ አምጥታ አይደል እንዴ ማርሻል የምታረገው? ምንድነው የምታወራው? እውነቱን ነው የምነግርህ። ማፈሪያ እንደ ሀገር የምታሰድቡ እንደዛ እያደረጋችሁ አይደል? ወሬ የአዲስ አበባ ልጅ የሚያደርገው ስራ ነው። አትዋረዱ ኦሮሞች እየወጣችሁ አሁን ቴዲ ዘፈነ ብላችሁ ከሙንተራከ ባለሀገርነን እዚህ መሀል ነበር። ውሸት ነው። ያ ኦሮሞን ለማጽናናት ነው። አላቢት ባይዞ ይዘፈኑ
አይላቢት ዘመኑ ግን ተመችቶኛል። 4 ኪሎ እንደተባለው ዘመን ኦሮሞ በቃ በአማራ ለመድረስ እኔ ልንገራችሁ ጉራጌና ኦሮሞ ሲንጠራራ የሚያድር ብሄር ነው። ኦሮሞ ግን ውሸት ነው። ባለ ሀገሮች አላችሁ የበታችነት ስሜት ስላጠቃችሁ ነው። እንደ ታሪክ ስንሄድ ኦሮሞ መጤ እንኳን ኦሮሞ ትግሬዎች መጤ ናቸው። ከሳውዝ የመን የመጡት አሁን ኦሮሞ መጤ መሆኑን የምታውቀው ቋንቋው ነው። አማርኛን በጣም ነው የሚጠላው። ግዕዝን በጣም ይጠላል። ኦርቶዶክስን ይጸየፋል። ክርስትናን ይጸየፋል። የውሃ አምላክ ጥቁር ጓርቻ፣ ዋቆ ጓርቻ፣ ቂጡ ጓርቻ ይላል። በቀልቻ ሰኮልቻ ስልቻ ይላል። ይሄንን አሁን ኦሮሞ እንዴት አድርገህ ተሰልጥነዋል? ግማሹ ሚሊዮን ኦሮሞ ያልሰለጠነ ቂጡን አፈንድኖ እንደ ኦርቶዶክስ አማራ ውሃ ዳር የምታገኘው ጉማሬ ነው። ይሄን እንዴት አድርገህ ኢትዮጵያ ታደርገዋል? አሁን ደግሞ ስልጣን ስለያዙ ቁርጥና ምናምን ስለበዛ ጎንበስ ሲሉ አባገዳዎች ይፈሳሉ። አይታቻችሁ ከሆነ አይዞህ ነው የሚባለው። አይታቻላ እኔ ባለፈው በጣም እየሳኩ ነው። ጠራቅ ያደርገዋል። በጣም ትልቅ አባገዳ ዝቅ ሲል ጠጥቷል። ጠጁ ምኑ ገብቶ ውሃውን ምናምን ጠፈሊትን ለመረቅ ተብሎ ነው። ጠራረ ሲለው አባታችን ይሄ ሁሉ ኦሮሞን ትልቅ ለማድረግ አሁን አባገዳ ምናምን ይሄ አስምሮም ለገሰ የጻፈው እና ይሄ ዮሐን ክራፍት የጀርመኑ ናዚ የጻፈልን ኦሮሞ ሮማይ የምስራቅ አፍሪካ ረጃጅሞች ብሎ የጻፈላችሁ ሄዱና እኛ እናነባልና እንጂ ኦሮሞማ ቀጥ ብላ ከኬንያ ከሶማሌ የመጣች ብሔር ነው። ግን ዛሬ ኦሮሞ ኢትዮጵያዊ ነው። ይኩሮ ኢትዮጵያዊ ነው። አትዋረዱ ኦሮሞች እየወጣችሁ አሁን ቴዲ ዘፈነ ብላችሁ ካውንተር አካ ባለ ሀገር ነን እዚህ ማን ነበር ውሸት ነው። ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ እኔ አንዱዓለም እስተመች እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እሺ እንግዲህ ትዳር ክቡር ነው። የምንጀምረው ከባለ ትዳሮች ለምን እነሱ ወደዚህ ነው የሚመጡት እንጂ ነው እነሱ ወደዚህ እነሱ ይንቁ እናንተ ናችሁ ወደዚህ የሚመጡት። የቀን ጉዳይ ነው እንጂ አንድ ቀን እዚህ ጋር ትቆማላችሁ። ግን አዋም ልክ ያው ፕሮግራሙን አዘጋጅ እኮ መጠየቅ አለብን። ለማን ሊያዳለ ይችላል? ትክክል። ስላንተ ማወቅ እንፈልጋለን። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ እናንተ ጋር እነሱ ጋር ማለት ነው። እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እንኳን እንዳለ ራስታ ነው እኮ እዚህ ታዲያ እዚህ ነው የሚያግዘኝ። ናቾች አይታችሁ ከሆነ ግማሹ ራስታ ነው፣ ግማሹ እስከዚህ ነው። እዚህ አካባቢ እዚህ ችግር አለ። ስንት እኮ በስንት ማስቲሽ የቆመ ፀጉር። እሺ ቡድን መሪያችን እንድታስተዋውቅልን የኔን እንግዲህ ያንተን ቤተሰቦች ያው ባለትዳሮቹ ትዳር የተከበረ ጉዳይ ነው። እኛም እንግዲህ ባለትዳሮችን ወክለን በመላው ዓለም ያሉ ባለትዳሮችን ወክለን እዚህ ቦታ ላይ በመቆማችን የተሰማንን ደስታ በመንቀጥቀጥ ነው የምንገልጸው እና በጭብጫቦ በመንቀጥቀጥ እኔ ነፃነት ነው። እንኳን ደህና መጣ አንዱ አለው ስቴፍሻ መጥቼ ያለው ከነቀምት እዚህ ድረስ መጣናል። እንግዲህ ኢቢኤሶች አቀባበል አድርጉልኝ እስቲ ባንዶች። እንደዚህ ነው ሰው መቀበል እንዲህ ነው እንጂ አንዱ በጣም በሚገርም ሁኔታ ትውልድና እድገት ነቀምት ነው። አዎ ትውልድ ያደግኩት ነቀምት ነው። አዎ መተዳደሪያ ስራህም ብየዳ ነው። ብየዳ ነው። በያጅ ነኝ። ያው ስበይድ ደግሞ ፍሪደም ስላለ አዎ ከማሽኑ እኩል እየጮክ ነው የምትሰራው፣ እየደነስክ ነው። ለዛ ካራክተሩ ይገባል። እንዴት? አዎ ይገባል። ነፃነት ራስ ወዝ አግኝተው ታውቃለህ? ነፃነትን አዎ አንድ ጊዜ አግኝቼዋለሁ። አትክልት ተዛ ፒያሳ አትክልት ቤት የሆነች ነገር የሚቆምባት ቦታ አለች። እዛ ውስጥ አግኝቼው ሂጄ ሰላም አልኩት። ስልክ ይዞ ነበር። በዛ ላይ የሆነ ቢዚ ነበር፣ ብዙም እንትን አላለኝም። በዛን ስለዚህ አይኑን በአይኑ አይቶ ለማስተዋል አልቻለም። ተጨባብጠናል። ያው እኛ ግን አየንለት አይደል? ያው ራሱ እንዴት ወደ ማለት በመልክ ትቀራረባላችሁ? አሁን ነቀምት ላይ ሰማ ሁሉም ነፂ ነው የሚልህ። አዎ ነፂ
ነፂ አንተም ደግሞ አምነህበት አቤት ትላለህ። ወዬ ነው ማለት ወዬ ይሁን ሲል ወዬ በካራክተር ስሙ እሱ ካራክተር ስሙ ኤፍሬም ይሉኛል። ወዬ ኤፍሬም እባላለሁ ከጠራሽኝ እስቲ ዲስኩት ያምራል ጫር ራሱ ነፃነት ነው። እሱ ቤተሰብ ጨዋታ ሳይጀምር እንዲሁም እሱ ቤተሰብ ጨዋታ ሲጀምር እኔ ቢዚ ነኝ ስራ በዝቶብኝ ማለት ነው። ሰዎች አሁን ለብየዳ ሲመጡ ሃይ ነፂ እስኪ ለዚህ ምናምን ነው እያሉ የሚያናግሩ። አዎ ነፂ እቺን ነገር እንደዚህ ወይ ሞተረኛ ነኝ ነቀምት ውስጥ የታወቅኩ ነኝ። ሞተር ይዤ ስሄድ ነፂ እያሉ ነው የሚሄደው። አሁን ከኔ ጋር ነቀምት መጠክ ሞተር ላይ ቁጭ ብለን ብንሄድ በቃ ትገረማለህ። ነገራችን ላይ ቤተሰብ ጨዋታን ማን ይምራው በሚለው ውድድር ላይ ያሲን ሌሎችም ተወዳዳሪዎች አሉና ዝመሩ አይደለ? እሱ አልተሞከረም እስካሁን ድረስ። ሳይሞከር ግን ድምፅ አሰጣጥ ላይ ከሁሉም የበላይ ነው። አይገርማችሁ? በመምሰሉ ብቻ አይቼ ነበር 50% ሰው ድምፅ የሰጠው ለሱ ነው ተባለ። አይተዋል አንተ? አዎ አይቼዋለሁ። እንዴት አገኘ የህዝቡን ድምፅ? የህዝቡ ድምፅ እንግዲህ የህዝብ አደራ ነው። ከባድ ነው፣ በጣም ከባድ ነው። ሴሽ በጣም የነፂን ድምፅ በማስመሰል ቁጭ ነፂን የሚመስለው አንዱዓለም እንግዲህ በዛሬው ዕለት የቤተሰብ ጨዋታ ላይ ቀርቦ ሲያዘጋጅ ነበር። እንደምታዩት ፕሮግራሙ ላይ እነ ሰይፉ ሾውም ነበሩ። ብዙ ሰዎች እንግዲህ ፕሮግራሙን ካዩ በኋላ ለአንዱዓለም እድል ይሰጠው እያሉ ይገኛሉ። እናንተ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። ፎሎ ማድረግ እንዳይረሳ። እንግዲህ ብዙዎች ነፃነትን ይመስላል አሉ። ያው በጣም ይሄ መድረክ የተከበረ መድረክ ነው። እሱ ከፍ ያደረገው መድረክ ነው። መምሰሉ ምክንያት በማድረግ እንደው ቢሞከር ላላችሁ አንዱዓለምን እንሞክረው ብለን ነበር። እንዴት አገኛችሁ? እዚህ ፕሮግራም ስር እየገባችሁ ዋናውንም ፕሮግራም ኧረ ይሞክር፣ እድሉን ይሞክር። ምክንያቱም ከፒንሳ ነው በቀጥታ ወደ ማይክ የወሰድነው። እንዴት አገኛችሁ መድረኩ? ጥሩ እንደብጀዶ አያቃጥልም። እኛ እኮ ደህና አደርኩ እንባባልም እኮ በያጆች። ኧረ አንተኛም እኮ ሲያቃጥለናል እንደምን ዋልክ እኮ ነው እንባባለው። አይን ደግሞ ሁሌም ስለሚደፈርስ የድሮውን 10 ብር ነው የሚመስለው እና ሰዎች ይመስላቸው በየደ ሳይሆን ቀምቀመ ነው የሚመስላቸው። በየደ ነው እወቁልን። እኛ በበያጆች ስም ያው እንግዲህ በጣም የተከበረ ቦታ ነው። ነፃነትን ሁላችንም እንወደዋለን። ነፍሱን በአጸደ ገነት ያኑራት። አንዱዓለም የብዙዎች ጥያቄ ነበርና ከቅኝት ባንድ ጋር በጎን በኩል በዚህ በኩል ደግሞ ባለ ትዳሮቹ ውድድሩ እንዴት አገኛችሁ? ጥሩ ነው። እኛ ባለትዳሮች ስንበዛበዝ ጊዜ እዛ ያሉ ተመልካቾች እንዲማ ከሆነ ላጤውንም ምንቀር ይሻላል እያሉ ነው። እሺ ባለትዳርነት ወይስ ላጤነት? ለአንድ ላጤ የጥላቻ ንግግር ምን ሊሆን ይችላል? አገባ ለአንድ ባለትዳር የጥላቻ ንግግር ምን ሊሆን ይችላል? አበድረኝ ለምን አለ ብትሰጡ ከወር አብቃቅተን ነው የምንኖረው ነውና ያው ባለትዳርነት ያው እሱ ሲለው ነው። እነዚህ ሰዎች ግን በሚገርም ሁኔታ ተዘርረው ተሸንፈዋል። በዚህ እንኳን ተነሳስታችሁ ስለ ትዳር እንድታስቡ በሚል በዛ ላይ ስፔሻሊ ሁለቱ ከቤት ሊባረሩ ነው። ሁለቱ ተባራሪ ናቸው። ምክንያቱም ያልተበደሩት ዕቃ የለም፣ ያላወሩት ሚስጥር የለም። በጣም ከፍተኛ ነው። በተለይ ያከራይዋን ልጅ ራሱ ነው መቼ እዚያችን የባለትዳር ነገር ከተነሳ መጀመሪያ ያው ቤት አከራይ ሆነህ በተለይ ሰርቪስ ላይ አይደለ እናንተ የምትገቡት ዋናው ቦታ
የእናንተ ሆርሙዝ እሱ ነው አሰርጡ። እና መጀመሪያ ላይ መቼም ታውቃለህ ማከራየት ይፈልጋሉ፣ ግን ደግሞ ያው ገንዘቧም ትፈልጋለች፣ ግን ደግሞ ሴት ልጅ ይኖራል አይደለ? ስለዚህ መጀመሪያ የሚለጠፈው ነገር ምንድነው? ተናካሽ ውሻ አለ አይደለ? በጊዜ ሂደት ልጆቹ እየደረሱ ተከራይ እናንተ ስትፈለጉ ምን ይባላል? እዚህ ቤት ጀላቲ አለ ከመጣላ አዳነ ለጀላቲ ከባድ ቡድን ነው። አከራይ ልጅ ወንድም አለ። መጀመሪያ ሄዳችሁ ሲጠይቁ ምንድነው ቤት ክራይ ሲያዋችሁ ሴት ኮሽ የመከራየት እድልሽ እንዴት ነው? ሰፊ ነው? ዋታ ታባክራለች ምናምን የሚባል ነገር የለም። ቁጠባም ጎበዝ ነች። ጥያቄ ላጤዎች ብዙ ጊዜ ወደ ቤት ይዘው ሲገቡ የሚሳቀቁበት የምግብ አይነት ምንድን ነው? ስጋ ይዞ መግባት ስጋት ይጨምራል። ስለዚህ ስጋ፣ እንቁላል፣ ወተት ምናምን ውጭ በልታችሁ ነው የምትገቡት? ቤት በሶ ይዞ ይገባል። የበሶ ሲሆን እንደዚህ ይዘው ተከራይ ያለው ያጋጠመኝ ነገር አንድ አከራይ ነበሩኝ እንደው አሁን ካሉ አንድ ቀን መጡና ሰይፉ እንዴት ነህ ደህና ነው ሆይ? በጣም እኮ ያው ብዙ ሰው እየጨመረ እኔ ግን እንደው በሬዲዮ ድምፅህን እየሰማሁ እንዲህ በቃ ህዝቡን እያዝናናህ እየደከምክ ሳይህ እንደው መጨመር ከበደኝ። እቺን 2 ወር ያልጨመርኩብህ ለዛ ነው አሉኝ። 2 ወር ሁሉ? አዎ ይሄን 2 ወር ቻልኩ አሉኝ። እንግዲህ እንደሚያዩት ነው የዛሬ 2 ወር ነው የጨመሩት ምናምን አልኳቸው። አይ በቃ ግድ የለም እስቲ ትንሽ እየኖርክ ደግሞ ትጨምራለህ ምናምን አሉኝ። አንድ ቀን ያው እንግዲህ ልብሴ በጣም በተከታታይ ቆሽሾ ስለነበረ በደንብ አጥቤ አስጥቼው ሲያልፏዩ ሰይፉ ይሄ ሁሉ አንተ ነው እንዴ? ይሄንን እንደ ቋንጣ ከጥግ እስከ ጥግ ልብስ አጥበህ እያሰጣህ ነው ከ2 ወር በፊት ጨመርብኝ ስትል እምቢ የምትለው? ይሄ ሁሉ ልብስ ካለ እኮ ሀብታም ነህ። እዚሁ ላይ 500 አሉኝ እና ከዛ ቀን ጀምሮ ልብስ ውጭ እያጠብኩኝ በፌስታል ነበር ይዤ የምገባው። አሁን ተከራዮች እንደዛ አለ እንዴ? አሁን አከራዩ አሪፍ ሆኗል። አሁን አሪፍ በቋንጣ ያደረግልሽ ያው እንግዲህ አንዱ ዓለምን እዚህ ሞከር ነው የቤተሰብ ጨዋታ ሳምፕል ነው። ይሄ እንደው እንደ ማሳያ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ሰይፉ በኢቢኤስ ከተከታዩ መልእክት በኋላ ይመለሳል። ተከለሽ አንድ ባል ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? ይህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ። እኔ አንዱ ዓለም እስተመጭ እባላለሁ። በዚህ በኩል የባለትዳር ቤተሰቦች ይታየናል። በዚህ በኩል ደግሞ የላጤ ቤተሰቦች እሺ፣ በዚህ በኩል ደግሞ የላጤ ቤተሰቦች ይታዩናል። እኛ ጋር ነህ ወይስ እነሱ ጋር ነህ? እኔ መሀል ላይ ተጋብ እናንተ ጋር እነሱ ጋር አይደለም፣ እዚህ ጋር ነኝ። ወደ እናንተ ለመምጣት እያሰብኩ ነው። ለዚህ ነው የተመለጥከው? እሺ እሺ ቶሎ እንዳለ ራስታ ነው እኮ እዚህ እስራኤል እዚህ ነው የሚያጋራው ትራይ ነው። አንድ ሚስት ባሏን ምን አለቀ ልትል ትችላለች? በትውልድ ብራዚላዊ የሆነው የ33 ዓመቱ እግር ኳስ ተጫዋች ኔይማር ጁኒየር እንግዲህ መሪማ የተሰኘውን ቴዲ አፍሮ ለአረብ ሀገር ሴቶች የዘፈነውን እንግዲህ ዘፈን ከሰማ በኋላ
የተሰማውን ስሜት እንግዲህ በእንባ ተሞልቶ በኢንስታግራም ገጹ ላይ እንግዲህ አስፍሯል ማለት ነው። የአረብ ሀገር ሴቶች በዚህ ሁሉ መከራ ውስጥ እንደሚያልፉ አላቅም ነበረ። ከነሱ ጥንካሬን፣ ታታሪነትን እንዲሁም ብርታትን መማር አለብን እንግዲህ ብሎ ተናግሯል ማለት ነው። እኔም እንግዲህ በኔማር ሀሳብ እስማማለሁ። የአረብ ሀገር ሴቶች እንግዲህ በብዙ መከራ አልፈው እንግዲህ ጉልበታቸውን ሳይሰስቱ ሰርተው ለፍተው ደክመው ራሳቸውን፣ ቤተሰቦቻቸውን እንዲሁም ሀገራቸውን ይለውጣሉ ማለት ነው። በዚህ ደግሞ በጣም ደስተኛ ነኝ። ይሄን ቪዲዮ ከምንም ጊዜ በላይ ሼር፣ ኮፒ ሊንክ አድርጋችሁ እንግዲህ አረብ ሀገር ለሚገኙ ሴቶች አድርሱልኝ። እናንተ እንግዲህ ይሄ ቪዲዮ ከደረሳችሁ ለእናንተ ነው። በተለያዩ የስራ ጫናዎች በነገራችን ላይ ህዝቡ በሁለት ተከፍለዋል። ግማሽ ይሄኛው ይሁን እያሉ ይገኛሉ፣ ግማሾች ደግሞ ኮሜዲያን ያሲኖ ይሁን እያሉ ይገኛሉ። እንግዲህ እናንተ እስቲ በዚህ ላይ ምን ትላላችሁ? ሐሳባችሁ ኮሜንት ላይ መጻፍ እንዳትረሱ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ዘፋኝ በሙሉ ኦርቶዶክሳዊ ነው። ይህንን በማስረጃ ነው መሞግታችሁ። አብዛኞቻችሁ ከቴዲ አፍሮ አልበም ከመለቀቅ ጋር አያይዛችሁ ነው የኦርቶዶክስ ተዋሕዶ እምነትን ከዘፋኝነት ጋር ለመውቀስ የሞከራችሁትና እኔም ከሱ አልበም አንፃር ልነሳ በማስረጃ። የቴዲ አፍሮን አልበም ያቀናበረው ወጣቱ ልጅ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? ሌላው በቴዲ አፍሮ አልበም ላይ በአንድ ትራክ ላይ የተሳተፈ አንድ ልጅ አለ። ከደቡብ ኢትዮጵያ አካባቢ ወጥቶ የደቡብን ሙዚቃ በኢትዮጵያ እንዲገን እንዲታወቅ በዘፈን በሙዚቃ ትልቅ አስተዋጽኦ ያደረገው አስጌ ዲንዳሾ የሚባለው አርቲስት ወይንም ዘፋኝ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? አለፍ ወዳሉት ደግሞ ሊሂድ ዘመናዊ ሙዚቃዎች በተለይ አሁን ባለንበት ዘመን አብዛኛዎቹን የሚያቀናበሩት እንደነ ጊሎ ካሳ እንደነ ካሙዙ ካሳ አይነቶች የፕሮቴስታንት እምነት ተከታይ እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? ትልቅ ስቱዲዮ አላችሁ አዲስ አበባ ላይ ሻኩራ ስቱዲዮ፣ ዘፈን ወይንም ሙዚቃ የሚፈበረክበት ፋብሪካ ማለት ነው። የዛ ባለቤቶች ፕሮቴስታንት እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? በጣም ብዙ መጥቀስ እችላለሁ። እናም እባካችሁ ግድ የላችሁም የኛም ቤት መታችሁ የኦርቶዶክሳውያንን ቤት መታችሁ ታጸዳላችሁ። መጀመሪያ የራሳችሁን የቆሸሸውን ቤት አጽዱ። ቢያንስ እኮ አንድ ሰው ሌላን ሰው ባለጌ ሲል እሱ ምን መሆን አለበት? ጨዋ መሆን አለበት። አሁን የጠቀስኳቸውን የመሳሰሉ የኢትዮጵያ የሙዚቃ ኢንዱስትሪ ላይ ትልልቅ ስራ እየሰሩ ያሉ የፕሮቴስታንት እምነት ተከታይ የሆኑ ግለሰቦችን በእምነታችሁ ውስጥ ይዛችሁ የኦርቶዶክስ ተዋሕዶ እምነትን መታችሁ ዘፋኝ በሙሉ ከኦርቶዶክስ ነው ምናምን ብሎ መቦትረፍ ምን የሚሉት ነው? እናም እናንተ ሚዲያው ላይ ወጣችሁ አወራችሁ ተንጫጫችሁ ማለት ልክ ናችሁ ማለት አይደለም። ዝም ያልነው መልስ ስለሌለን አይደለም፣ ለዛውም በማስረጃ አለን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የንፍቺ ያወቀ ይሄ ያውኑ ነው። ይሄማ ምን ማለት ነው? አልገባኝም። የፈታ አፍያን ገጥሜ የዘመርኩትን የፈታ ምን ማለት ነው? እኔ አልገባኝም።
እንግዲህ ተመልካቾቻችን የዛሬው ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ይመቻችሁ።